በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የድንግል ማርያም ልጆች እንደሰነበታችሁ። እንኳን ለድንግል ማርያም ልጆች ማህበር 11ኛ ዓመት የምስረታ ክብረ በዓል በሰላም በጤና አደረሳችሁ አደረሰን፣ አሜን። ይህ በድንግል ማርያም ልጆች ማህበር ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ የሚቀርብላችሁ መንፈሳዊ ጭውውት ነው። ርዕስ እናታችን ማርያም ሆይ ክፍል 1 እነሆ። አዘጋጅ ጥላሁን ገብረስላሴ፣ ተዋንያን ገነት ወለተ ኢየሱስ፣ ጥላሁን ገብረስላሴ፣ የዝና ወለተ ኢየሱስ ናቸው። ርዕስ እናታችን ማርያም ሆይ ክፍል 1 እነሆ። በጥሞና ተከታተሉን ዘንድ በትህትና እንጠይቃለን። ወይ ግሩም! ዓለማትን የፈጠረ ቸሩ መድኃኔዓለም ይክበር ይመስገን። ከሁሉም በላይ ድንግል ማርያምን የፈጠርከ ቸሩ መድኃኔዓለም ክብር ምስጋና ላንተ ይሁን። በእውነት የመፈጠራችን ምክንያት የድህነታችን ምክንያት ወላዲተ አምላክ ናት። ስለዚህም እመብርሃን ሆይ እናመሰግንሻለን፣ እናከብርሻለን፣ ከፍ ከፍም እናደርግሻለን። አቤት መታደላችን! ወላዲተ አምላክን ያክል እናት አለችን። እስኪ በማህበሬ ልግባና የድንግል ማርያም ልጆች ስለ ወላዲተ አምላክ ትንሽ እንማማር ልበላቸው። የታለ ጅዋሌ? ሰላም ለእናንተ ይሁን የድንግል ማርያም ልጆች፣ እንዴት አላችሁ? ስሙ የሚመቻችሁ ከሆነ እስኪ ስለ እናታችን ስለ ወላዲተ አምላክ ትንሽ እንማማር። እግዚአብሔር ይመስገን የድንግል ማርያም ልጆች፣ እስኪ ያላችሁ እሺ፣ መልካም እንማማር። የሚመቻችሁ ግቡና። እግዚአብሔር ይመስገን የድንግል ማርያም ልጆች ያላችሁ። እሺ፣ ወላዲተ አምላክ በመካከላችን ተገኝታ ታስተምረን። እናታችን ማርያም ሆይ በሚል ርዕስ እንማማር፣ አባታችን ባስተማሩ መሰረት። አሜን። በእውነት ሚስጥሩን ትግለጥልን። እንግዲህ ክብር ምስጋና ይድረሳትና ድንግል ማርያም ስንል የዓለም መፈጠርም ነው ትዝም ይላል። ምክንያቱም ዓለም የተፈጠረው ማርያም ስለሚለው ስም ነውና። ምክንያቱስ ዓለምን ከመፍጠሩ በፊት እግዚአብሔር በልቦናው ይህ ዓለም ክፉ እንደሆነ በእሱ ላይ እንደሚነሳ በኃጢአታችን ምክንያት እንደምንጠፋ ያውቅ ነበርና ሕጉን እንደሚተላለፍ ከሕይወት ይልቅ ሞትን ከክብር ይልቅ ሐሳርን እንደሚመርጥ እግዚአብሔር አስቀድሞ በጌትነቱ ብርሃን ያውቃል። እንደ ክፋቱ መጠን ደግሞ የሰው ልጅ እንደተደረገለት መጠን በዛው ልክ ማመስገን ሲገባው በረከትን የሚከለክል በደል በድሏል። በደል በዛ የሚባለው የሰው በደል የእግዚአብሔር ቸርነት ሲያክል ነው ይላሉ ሊቃውንተ ቤተ ክርስቲያን። እግዚአብሔር ሰውን አምላክ ያደረገውን ያክል ሰው ለስብሐት እግዚአብሔርን ገልብጦ አምላክ ለመሆን ሲፈልግ የእግዚአብሔርን ቸርነት የሚተካከል በደል ይባላል። በመጨረሻው ዘመን ሰው በበደል እግዚአብሔር በቸርነት እኩል ሆኑ ማለት የሰው የበደሉ ጽዋ የእግዚአብሔር የቸርነቱን ባህሪ ያክል ሆኖ ፈሰሰ ማለት ነው። ይህንን የሚያክል በደል እንደሚበድል የታወቀ የሰው ልጅ እንደ በደሉ ብዛት ቢሆን መፈጠር ባልተገባው ነበር። የአባታችን አዳም በደሉ እንደ ተራራ ጎልቶ ሲታይ፣ በተራራው ላይ ደግሞ ከፍ ብላ የምትታየው መርከብ ለእግዚአብሔር ትታየው ነበረ። የአዳም የውድቀቱ ገደል ዝቅ ብሎ ለእግዚአብሔር በታየበት በዛው መስመር አዳም የሚመረኮዛት የሕይወት በትር ትታይ ነበረ። ያችም ክብር ምስጋና ይድረሳትና ቅድስት ድንግል ማርያም ናት። አዳም በበደል እንደሚረክስና እንደሚተዳደፍ ከመዓዛ መለኮት ወጥቶ ፍጉግ በሆነ በአጋንንት ግርፋት እንደሚታይና እንደሚያዝ ለእግዚአብሔር በታየበት ዓይን ሕይወቱ የሚጣፍጥባት የሽቱ ሙዳይ መዓዛ መለኮትን የወለደች እመቤታችን የፈውሱ ሙዳይ ለእግዚአብሔር ትታይ ነበር። አባታችን አዳም የብርሃን ልብሱን ተገፎ በእግረ አጋንንት እንደሚጠቀጠቅ በታየበት በዛ ዓይን ክብር ምስጋና ይድረሳትና ከድንግል ማርያም የብርሃን ልብስ ይሸመንና ያንን ልብስ ዓለም መልሶ ለብሶ እንደሚነሳ የሸማኔቱ ጉድጓድ ስራ ከነሰሪዋ እንዳድርጋ የምትይዝ እውነተኛይቱ የሸማኔው ጉድጓድ የልብሳችን ጌጥ የእርቃናችን ክዳን እንደምትሆን በእግዚአብሔር ዓይን አስቀድማ ትታይ ነበር ዓለም ሳይፈጠር። ዓለም ከመፈጠሩ በፊት ያልታየ ፍጥረት የለም። እንኳንስ ሌላው ሰይጣንም ቢሆን ታይቷል። ሰይጣን ጠማማነቱ ሲታይ ክብር ምስጋና ይድረሳትና ድንግል ማርያም ቅንነቷ ይታይ ነበር።
ፍጥረቱ ሁሉም ከመፈጠሩ በፊት በእግዚአብሔር ዓይን ታይቷል። ሲታይ ግን ዓለም ከነ ጥፋቱ ሲታይ እመቤታችን ከነ ቅድስናዋ ትታይ ነበር። ስለዚህ እግዚአብሔር ዓለም ከመፈጠሩ በፊት ዓይኑ ያረፈባት መሬት እመቤታችን ነበረች። ዓለም እመቤታችንን ለማመስገን ተፈጠረ የተባለበት ምክንያት ይህ ነው። ስንፈጠር እንደምንበድል ካወቀ እግዚአብሔር ስንበድል የሚያድነን የሚያነሳን ከድንግል ማርያም ሰው ሆኖ መሆኑን እግዚአብሔር ካወቀ ዓለም የተፈጠረው ድንግል ማርያም ስላለች ነው ማለት ነው። እሷ እንደምትኖር ስላሰበ እግዚአብሔር ዓለምን ፈጠረው። ክብር ምስጋና ይድረሳትና እመቤታችን ድንግል ማርያም እንኳንስ ለመኖራችን ለመፈጠራችን ምክንያት ድንግል ማርያም ናት። ከእሷ ተወልዶ እንደማያድነን ባያውቅ ኑሮ እግዚአብሔር ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበረ። ቅዱስ ኤፍሬም እንዲህ ይላል፣ የበጎች እረኛ ከላይ ከሰማይ ወረደ፣ ንጽሕት በግሂት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማኅፀኗ አደረ። እረኛው እየተናገረ መጣና ከእርሷ ማኅፀን ሲደርስ ዝም አለ። መስዋዕትም ሆኖ በደሟ አነጻቸው፣ ረሃባቸውንም ስጋውን ፈቶ አዳናቸው ብሎ ይናገራል። ክብር ምስጋና ይድረሰውና 30 ብር ተሸጠና ያ ንጹሕ በግ የበግ ጸጉር ተሸልቶ እንደሚለበስ ከእሷ የተገኘው ኢየሱስ ክርስቶስ በመስቀል ለበስ ነው። በግን ስጋውን እንዲበሉት ደሙ እንዲጠጡት ስጋውን በላን ደሙን ጠጣን። በግ ተሽጦ ዕዳ እንደሚከፍል ክብር ምስጋና ይግባውና ጌታችን 30 ብር ተሸጠና የ5000 ዘመን ዕዳችንን ከፈለልን። ስለዚህ እመቤታችን ለመፈጠራችን ምክንያት የሆነች ናት። ድንግል ማርያም የሚለው ስም ሲነሳ ሰው እንድንሆን ያደረገችን እግዚአብሔር እሷን አይቶ እንዲፈጠን ምክንያት የሆነችን ምክንያተ ፍጥረት እመቤታችን ድንግል ማርያም ናት። ድንግል ማርያም ስትነሳ የነቢያት የመኖራቸው ምስጢር፣ ያለመቀጸፋቸው ምክንያት፣ ከመከራ የማለፋቸው ምክንያት ድንግል ማርያም ነበረች። ቅዱስ ሰለሞን መኃልየ መኃልይ ዘሰሎሞን ላይ ሲናገር በጫካ መካከል ብቻዋን አፍርታ እንደምትገኝ እንኳይ ልጅ ወንድሜ እንደዛ ነው ይላል። ከጥላዋ እየሳሳው ተጠጋሁ ይላል። ይህ ዛፍ የበረሃን እንኮይ የተባለች እመቤታችን ናት። ዛፍ ፍሬ በሌለበት ጫካ መካከል ብቻዋን ያፈራች እንኮይ የተባለች እመቤታችን ናት። ድንቁርናና እርግማን በበዛበት ምድር ላይ የሕይወት ፍሬ ብቻዋን ይዛ የተገኘችው እንኮይ እመቤታችን ድንግል ማርያም ናት። ከጥላዋ ተጠጋሁ የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሆና በአካል በተገለጠችበት ዘመን አካሏ ቁሙም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ጠብቃቸው ነበረ። ቅዱስ ኖህ ከጥፋት የዳነባት መርከብ የድንግል ማርያም ጥላዋ ነበረች። አባታችን አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ቅዱስ ሙሴ ባህር የከፈለባት በትር የድንግል ማርያም የረድኤቷ ጥላ ነበረ። ህብስተ መና የወረደበት የእመቤታችን የረድኤት ጥላ ነበረ። እስራኤልን ይመራ የነበረው ድማና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀበት አለት የእመቤታችን ጥላ ነበረች። አስቀድማ ከመከራ በረድኤት ጥላዋ ተጠብቃቸው ነበር። መዝሙረኛው ዳዊትን በመዝሙሩ በመናቋ ሜልኮል የተፈረደባት ስለምንድን ነው ሲባል የእመቤታችን አባት ስለሆነ ነው። አብርሃም ከጎሎዶ ጎመር የወጣው በእመቤታችን ምክንያት ነው። ቅዱስ ያዕቆብ ከወንድሙ እጅ ያመለጠው የእመቤታችን አባት ነውና ጥላዋ ገና 2000-3000 ዓመት እያለፈ ከመከራ ሁሉ ትጋርዳቸው አለች። የዛፍ ጥላው ወደዛ ሄዶ የብቻው ሰዎችን እንደሚያስጠጋ እመቤታችን ድንግል ማርያም ከ5500 ዘመን በኋላ ቆማ ቀድማ አዳምን በረድኤቷ ጥላ አስጠግተው ነበር። ምርኩዝም ሆነው እየተጽናና ወደ ሲኦል የወረደው እርሷን እያየ ነበር። አባቶቻችን ፀሐይን እናይባታለን ያሏትኝ የሕይወታቸው ማለዳ እመቤታችን ነበረች። ይህች እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች ሙቀተ መንፈስ ቅዱስ የማይለያት የመንፈስ ቅዱስ ጸጋ የማይለያት እንደ ጨረቃ የደመቀች እንደ ከዋክብት ያፈራች ጽሬተ ሕሊና ጽሬተ ነፍስ በውስጥ በአፋ
በነፍስ በስጋ በቅድስና የተሸለመች የመንፈስ ቅዱስ ሰርገኛ የመንፈስ ቅዱስ ሙሽራ እመቤታችን ቅድስት ድንግል ማርያም ናት። ለአንገቷ ጌጣጌጥ ለልብሶቿ ሽቶ የማትሻ ለዓይኗ መነጽር ያላሻት በመንፈስ ቅዱስ የብርሃን መነጽር ቅድስት ሥላሴን እያየች ለምልማ በጸጋ ጌጣ በመቅደስ ያደገችና የለመለመች የሕይወት ፍሬ ዘመን በተፈጸመ ጊዜ ለተራብነው ወፎች አፍርታልን የተገኘች የሕይወት እንጀራና ሞሰባችን እውነተኛይቱ ምርኩዝ ቅድስት ድንግል ማርያም ናት። መዝሙረኛው ዳዊት የሞት ድንጋጼ መጣብኝ፣ ፍርሃትና እንቅጥቅጥም ያዘኝ፣ ከሞት በረሬ የማመልጥበት እንደ እርግብ ያለ ክንፍ ማን በሰጠኝ ይል ነበር። ነገር ግን እርግብ ሞትን የምታመልጥበት ክንፍ አላትን? የላትም። ነገር ግን በቅዱስ ነህ ዘመን ሙታን በተረበረቡበት ባህር ውስጥ ብቻዋን በሙታን መንደር የምትበር ባለ 2 ክንፍ እርግብ ነበረች። ሙታን በበዙበት ባህረ ሬሳ ብቻ በተሸከመችበት መንደር አንዲት የወይራ ዝንጣፊ ይዛ ለመምጣት የምትበር አንዲት እርግብ ነበረች። ይህች እርግብ ሙታንን የገደላቸው ሞት ያልያዛት፣ ባህሩ ያላሰጠማት፣ የወይራ ዝንጣፊ ይዛ ለኖህ ብስራት ይዛ የመጣለችለት፣ ከመርከብ ውጣ ደስ ይበልህ ብላ ደስታን የሰበከችለት አንዲት እርግብ ነበረች። ይህች ዓለም በሞት ባህር ውስጥ በሰጠመበት የመርገም ጥላ ነፍስና ስጋውን ባሰጠመበት ሰው በክህደት ጨለማ በሞት ጥላ በነበረበት በእግረ አጋንንት በተጠቀጠቀበት ዘመን መርገም ያላረፈባት የተባረከች ምድር አክናፈ ድንግልናዋ ያልተሰበረባት በንጽሐ ስጋና በንጽሐ ነፍስ ክንፍ እየበረረች ዘንዶውን ያመለጠችው ፀሐይን የለበሰችው ሙሽራ ከዋክብት እንደ አክሊል ከራሷ ላይ ያሉላት ጨረቃን የተጫማችው ንግስት እመቤታችን ቅድስት ድንግል ማርያም ነበረች። ስለዚህ መዝሙረኛው ዳዊት ሞትን የማመልጥበት ክንፍ ማን በሰጠኝ ያለው የእናቴን የድንግል ማርያምን ክንፍ ማን በሰጠኝና እሷ መች በመጣችና ንጽሐን ስጋ ነፍስ ማን በሰጠኝና እሷ ተወልዳልኝ እሷን አግኝቼ ከሞት ባመለጥሁ እያለ ነበር። እርግብ እባቡን የምታመልጠው በክንፎቿ ነው። እኛም ሞትን ያመለጥነው ክብርና ምስጋና ይድረሳትና በእመቤታችን ድንግል ማርያም ክንፍ ነው። የታመመ ሰው ሲነጋ እሚድን ይመስለዋል። የተራበ ሰውም ሲነጋ እሚጠግብ ይመስለዋል። የታሰረ ሰውም ሲነጋ የሚፈታ ይመስለዋል። በሞት የታሰሩ አባቶቻችንም ማለዳይቱ ድንግል ማርያም ስትመጣ እንፈታለን፣ ከመርገብም እንድናለን፣ ከንጽህናና ከክብር ረሃብ እንጠግባለን እያሉ የሕይወት እንጀራ የራባቸው አባቶቻችን ማለዳይቱ ድንግል ማርያም ስትመጣ እንጠግባለን እያሉ ተስፋ ምርኩዝ ሆናቸው በእርሷ ይጽናኑ ነበር። የሞት ዕዳ የተሸከሙት አባቶቻችን የድንግል ማርያምን ንጽህና ከፍለን እንወጣለን እያሉ ተስፋ ያደረጓት የተስፋይቱ ምድር እመቤታችን ድንግል ማርያም ነበረች። የአባቶቻችን የዓይናቸው ማረፊያ ፍጥረት ዓይናቸውን ያሳረፉባት ሰማይ እግዚአብሔር ከሰማይ ወደ ምድር ሲመለከት ያያትና ዓይኑን ያሳረፈባት ምድር ፍጥረታቱ ወደ እግዚአብሔር ሲመለከቱ ዓይናቸውን የሚያሳርፉባት ሰማይ እመቤታችን ድንግል ማርያም ነበረች። ፀሐይ ክርስቶስ የተመላለሰባት፣ ከዋክብት ሐዋርያት የተመላለሱባት ጨረቃይቱ ድንግል ማርያም ጨረቃይቱ ብርሃንን ከእሷ የተቀበለችባት እውነተኛይቱ ፀሐይ እመቤታችን ቅድስት ድንግል ማርያም ናት። ሰው ሲፈጠር የተሰጠው ሀብት በረከት ነው። የሰው የመጨረሻ ሀብትም ብሩክነት ነው። ስለዚህ ሰው በረከት ብሩክነትን ሲያጣ እርጉም ነው የሚሆነው። ስለዚህ ስንበድል እርጉም ነው የምንሆነው። ስለዚህም ተፈጠርን፣ በደልን፣ ጠፋን፣ እርጉምም ሆን። እግዚአብሔር ብሩክ ነው። ካህኑ ቅዳሴ ሲገባ ብሩክ እግዚአብሔር አብ አዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋህድ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መንጽሔ ወመንጽሔ ኩሉነ ይላል። ብሩክ የሚለው የእግዚአብሔር ስም ነው። ብሩክ ማለት እውነተኛ ማንነት፣ የመጨረሻ ፍጹም፣ የመጨረሻ ንጹሕ ማለት ነው። የመጨረሻ ቅዱስ፣ ይህ ቀርህ የማይባል ማንነት ማለት ነው። ብሩክ ማለት መጨረሻ ላይ ከትንሣኤ በኋላ ስንነሳ ጌታችን ክርስቶስ የሚጠራን የአባቴ ብሩካን ብሎ ነው የሚጠራን። የመጨረሻው የሰው ሽልማቱ ብሩክነት ነው። እግዚአብሔርን የምንመስልበት መልክ ማለት ነው። ብሩክነት ማለት ያ ብሩክነት ነው እርግማንን የሚያጠፋው ፍጥረታትን የሚያስገዛን የእግዚአብሔር ብሩክነት ነው።
የሰው የመጨረሻው መልኩ ብሩክነት ነው። ሰው ሲበድል ብሩክ እግዚአብሔርን መምሰል ትታችሁ እርጉም ዲያብሎስን መምሰል ካማራችሁማ አዳም ምድር በአንተ የተነሳ የተረገመች ትሆንብህ፣ እሾህ አሜከላ ይብቀልብህ አለው። ያን ጊዜ ፍጥረት እየተረገመ ሆነ። የሁላችን እናት አንዲት ነበረች። ይህችውም እናታችን ሔዋን ናት። ከእሷ ከመጀመሪያዋ እናታችን የተነሳ የተረገምን ሆነ። በእርግማናችን የተነሳ በእኛ መረገም ደግሞ ምድር ተረገመች፣ እሾህ አሜከላ በቀለች። ምን ነው እግዚአብሔር በሰባተኛው ቀን ፍጥረትን ፈጥሮ ጨርሶ የለምን? ስለምንድን ነው እሾህ አሜከላ በቀለች? ፈጥሮ ከጨረሰ በኋላ ስንበድል ደግሞ እሾህ ይፈጠራል እንዴ ቢሉ አይደለም። ሰው ደህና ሰውነት የነበረው ሰው ቁስል ባወጣ ጊዜ እግዚአብሔር ቁስልን ፈጠረበት አይባልም። ከሰውነቱ መጎሳቆል የተነሳ ቁስል አወጣ እንጂ። ዛሬም በዛፎች ላይ ያለው እሾህ ከእኛ መረገም የተነሳ እጽዋት የቆሰሉት ቁስል ነው። በእውነት ስለነበረን ቆይታ እግዚአብሔር ይክበር ይመስገን። የድንግል ማርያም ፍቅሯ፣ በረከቷ፣ የልጇ ቸርነት በሁላችን ላይ ይደርብን። ለሁላችሁም ቃለ ሕይወትን ያሰማልን፣ ጸጋውን ያብዛላችሁ። በሉ እግዚአብሔር ቢወድና ቢፈቅድ ነገ እንማማራለን። ለዛሬው ከዚህ ይብቃን። ለሁላችሁም መልካም ቆይታ ይሆንላችሁ። አሜን። በእውነት እግዚአብሔር ይክበር ይመስገን። አሜን ይሁን ይደረግልን። እሺ ደህና ሁኑ። አሜን። በእውነት እግዚአብሔር ይክበር ይመስገን። እሺ ደህና ሁኑ። ውድ ክቡራን አድማጮቻችን እስካሁን ስትከታተሉት የነበረው በድንግል ማርያም ልጆች ማህበር ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ ወደ እናንተ የቀረበላችሁ እናታችን ማርያም ሆይ ክፍል 1 ነበር። በጥሞና ስላዳመጣችሁን በልዑል እግዚአብሔር ስም ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የድንግል ማርያም ልጆች እንደሰነበታችሁ። እንኳን ለድንግል ማርያም ልጆች ማህበር 11ኛ ዓመት የምስረታ ክብረ በዓል በሰላም በጤና አደረሳችሁ አደረሰን አሜን። ይህ በድንግል ማርያም ልጆች ማህበር ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ የሚቀርብላችሁ መንፈሳዊ ጭውውት ነው። ርዕስ እናታችን ማርያም ሆይ ክፍል 2 ነው። አዘጋጅ ጥላሁን ገብረስላሴ፣ ተዋናያን ገነት ወለተ ኢየሱስ፣
ጥላሁን ገብረ ስላሴ፣ በላይ ሴት ወለተ ኢየሱስ፣ የዝና ወለተ ኢየሱስ ናቸው። ርዕስ እናታችን ማርያም ሆይ ክፍል 2 እነሆ። በጥሞና ትከታተሉን ዘንድ በትህትና እንጠይቃለን። እስኪ ለዛች ሴት ልደውልላት። መቼም እዛ ሚዲያ ላይ ተተክላ ነው የሚሆነው። ምናልባት ልቧ በርቶላት ወደ ድንግል ማርያም ልጆች ማህበር ብትመጣ። እስኪ ዛሬ ትንሽ ልምከራት። የት አለ ስልኳ? ይኸው እዚህ። ልደውልላት። ማነው የሚደውል? ድራማዬን አቋረጠኝ። እያሱ ነው። ሀይ መቼም ትምህርት ተማሪ ሊለኝ ነው የሚሆነው። ዘና ፈታ እንዳልን በቲክቶኬ እስኪ ላንሳለት። ሀሎ ሀሎ፣ ብሮ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? አቤት። እስኪ በቋንቋችን እንግባባ ወንድሜ። የምን ብሮ ነው? ይህ ሚዲያ እና የሰው ሀገር እኮ በቃ የሌላው እንዳይበቃው ቋንቋችንን ሊያሳጣን ነው በቃ። አቤት ጊዜ። እንዴት ነሽ? አለሽ ለመሆኑ? አለሁልህ እባክህ። ምን ዝም ብለህ ይልቅ እንደ ጓደኞች በቲክቶክ ዘና ፈታትልህ? ይልቅ ዘና እያልህ ጊዜን ብታሳልፍ ይሻልህ ነበር። እንዴት ነህ ታዲያ? ደህና ነህ ሆይ ብሮዬ? አለሁ በእግዚአብሔር ቸርነት። አይ እህቴ፣ ይህ በቲክቶክ የምናጠፋው ባረባ ነገር የምናጠፋው ጊዜያችን የደም ዋጋ ብንከፍል የነፍስ ዋጋን ብንከፍል መልሰን ያባከነውን ጊዜያችንን አናገኘውም። ይኸውልሽ እህቴ፣ የዛሬው ዕለት ላይ የተገኘ ነው የተገባን ሆነን ሳይሆን በሸርነቱ ከዛሬ ነገ ንስሐ ቢገቡ ተብለን ከቀን ቀን እየተጨመረልን እንጂ እንደ በደላችንስ ቢሆን ባልዋልን ባላደርን ነበር። ልብ ብለሽ ስሚ፣ ባይጠቅምሽም አይጎዳሽምና። ይኸውልሽ ይህ የተሰጠን ቀን ወይም እድሜ እንደየስራችን የዘላለም ሕይወት ያመጣል፣ የዘላለም መከራም ያመጣል። እንደዚህ በሚዲያ በተለያየ ባረባ ነገር ጊዜያችንን እያባከን ስንኖር ሞት ቀጠሮ የለውምና አንድ ቀን መጥቶ በድንገት ነፍሳችንን ይወስዳል። የዛኔ ግን ከሞትን በኋላ ሳንሞት በሕይወት እያለን ያላስተካከልነውን ሕይወታችንን በሚዲያ ሲዘሉ ሲዛለሉ እያየን እየዘለልን ያበላሸልነውን ሕይወታችንን ሰማይ ዝቅ ቢል እንኳን ራሱ ልናስተካክለው አንችልም። ቁጥርና ገደብ ወሰን ወደ ሌለው ዘላለማዊ መከራ ወይም ሲኦል እንገባለን። እዛ ከገቡ ደግሞ መቼም መውጣት አይኖርም። እየሰማሽ ነው አይደል እህቴ? አዎ እየሰማሁ ነው። ወይኔ ጉደ ፈላ ዘንድሮ። መልካም እሺ። ስለዚህ እህቴ በቲክቶክ እና በፌስቡክ በተለያየ ሚዲያ ሲዘሉ ሲዛለሉ ከማየት ያረባውን እየሰሙ ከመዋል አእምሯችንንም ጆሮአችንንም አይናችንንም ከማርከስ ይልቁንስ የእግዚአብሔር ቅዱስን ቃል እየሰማን ብንቀደስ ይሻለናል። ስለዚህ እህቴ ለዚህች አጭር ሕይወት ደግሞ ብለን ስንባክን የዘላለም ሕይወታችንን እንዳናበላሽ ስለ ሃይማኖታችን ጠንክረን እየተማርን ንስሐ እየገባን መንፈሳዊ ትሩፋትን በአቅማችን እየሰራን ዕለተ ሞታችንን እንጠባበቅ። ሞት አይቀርምና እህቴ። ወንድሜ እኔ እኮ በጣም ኃጢአተኛ ነኝ። የኔ ኃጢአት ቢዘረዝሩት አያልቅም። እንዴት ብዬ ነው መንፈሳዊ ሊሆን የምችለው? ይኸውልሽ እህቴ፣ ቸሩ መድኃኔዓለም ለምን ንስሐ አልገባችሁም እንጂ ለምን ኃጢአት ሰራችሁ አይልም። እንደ ጭቃ ብንቆሽሽ ንስሐ ስንገባ እንደ ነጭ ጨርቅ ያነጻናል እግዚአብሔር መንፈስ ቅዱስ። ሀሌሉያ ለአብ ቅድመ ዓለም ነጋሲ፣ ሀሌሉያ ለወልድ ስጋ ማርያም ለባሲ፣ ሀሌሉያ ለመንፈስ ቅዱስ ኃጢአት ዓለም ደምሳሲ ይላሉ ቅዱሳን ለቅድስት ሥላሴ ምስጋና ሲያቀርቡ። አየሽ፣ ምንም ያክል ኃጢአተኛ ብንሆን ንስሐ ስንገባ መንፈስ ቅዱስ ኃጢአታችንን ይደመስስና ንጹሕ ያደርገናል። ልክ ልብሳችን ቆሽሾ በውሃ ስናጥበው ንጹሕ እንደሚሆን ገብቶሻን አይደል? አዎ በእውነት እግዚአብሔር ይስጥልኝ። ስለዚህ ከኛ የሚጠበቀው ንስሐ መግባት ነው ማለት ነው። አዎ እህቴ፣
ዕለት ዕለት ስንበድል ንስሐ እየገባን መኖር አለብን። በበደልን ቁጥር ወዲያውኑ ንስሐ መግባትም አለብን። አይ ስልኩ ተዘጋ፣ ካርዱ አለቀ መሰለኝ። አይ በቃ ወደ ማህበሬ ልግባ፣ ሰዓት እየሄደ ነው። በኋላ ሞልቼ እደውልላታለሁ። አይ እመብርሃን አይነ ልቦናውን አብሬላት። አሜን። እስኪ ሪከርድ አድርግላችሁ። ሰላም እግዚአብሔር ይብዛላችሁ። የድንግል ማርያም ልጆች እንዴት አላችሁ? አላችሁ ይሆን? ትምህርታችንን ካቆምንበት እንድንቀጥል። እግዚአብሔር ይመስገን። የድንግል ማርያም ልጆች እንዴት አላችሁ? አለን በቸርነቱ። እሺ መልካም። እግዚአብሔር ይክበር ይመስገን። የድንግል ማርያም ልጆች እንዴት አላችሁ? አለን በቸርነቱ። እሺ ሁላችንም ካለን ካቆምንበት ጀምሩና እንማማር። መብርሃን ትርዳ። አሜን። ያቆምንበትን ለማስታወስ አይደለም ሰው ደህና ሰውነት ነበረው። ደህና ሰውነት የነበረው ሰው ቁስል ቢያወጣ እግዚአብሔር ቁስል ፈጠረበት አይባልም። ከሰውነቱ መጎሳቆል የተነሳ ቁስል አወጣ እንጂ። ዛሬም በዛፎች ላይ ያለው እሾህ ከእኛ መረገም የተነሳ እጽዋት የቆሰሉት ቁስል ነው ብለን ነበር ያቆምነው። እሺ መልካም። ስለዚህ የሰው በደል ዛፎችን ጨምሮ ያቆስላል። በሙሉ መሬት አልስማማን ያለችው የትም ስንሄድ አልመቸን ያለችው በበደላችን ነው። ሰው ሲረገም ምድር ይረገማል። ሀገር የሚባረከው በሰው ነው። ሰው ሲባረክ ሀገርም ይባረካል። ነገር ግን እንዲህ ቢሆንም መሬት የተባለ ግን የሰው ሕሊና ነው። መሬት የተረገመ ይሁን የተባለ ሕሊና ይረገም እሾህ ይብቀልብህ የተባለ በሽታና ኃጢአት ነው። ዛሬ ቁጥር የሌለው በሽታን ያፈራ ነው በኃጢአታችን ምክንያት ነው። በየዘመኑ የበሽታ አይነት ሲበዛ የሰው እርግማን የሰው ክፋት ጨምሯል ማለት ነው። እኛ ከተረገምን በኃጢአት ስንረክስም ከሰውነት ክፍላችን እሾህ የተባለ በሽታ ይበቅላል። በእኛ መርከስም ምክንያት እሾህ የሆኑ ልጆች ይወለዳሉ። ምክንያቱም እኛ መራራ ከሆን ፍሬያችንም መራራ ነው የሚሆነው። ወይን ስንሆን ነው የወይን ፍሬ የምናፈራ። አንዳንዱ ዛፍ እሾህ ያበቅላል። አንዳንዱ ዛፍ በቅሎ ለሌሎች ጥቅም ላይ ይውላል። አባታችን አዳምና እናታችን ሔዋን በቅለው እሾህ አበቀሉ። ሔዋን በቅላ እሾህ አበቀለችብን። ስለዚህ ያ እርግማን ነበር 5500 ዘመን ተጭኖን የነበረው። ድንጋይ ስሙ መርገም ይባላል። አንዲት እንጨት ተቆርጣ ብዙ ከብቶች እንደሚነዱባት ከአንዲት ሔዋን የተቆረጠችው መርገም የሰውን ልጆች በሙሉ እረኛ እንደጠፋባቸው በጎች እየነዳ ወደ ሲኦል ያወርዳቸው ነበረ። እርጉም የእርጉምን ርስት ይወርሳል፣ ብሩክም የብሩክን ርስት ይወርሳል። ስለዚህ ተረግመናልና የተረገመውን የሰይጣንን ርስት ሲኦልን እንድንወርስ ሆነን ነበር። በዚህ እርግማን ሁሉም ተገኘ። በዚህ በተረገመው ዓለም አንዲት የተባረከች እውነተኛ ማንነት ያላት ክብር ምስጋና ይድረሳትና ብሩክት እመቤታችን ተገኘችልን። ቅድስት ድንግል ማርያም ማለት ሰውን ሁሉ ወክላ በእግዚአብሔር ፊት የተገኘች የሰውን ሁሉ ውክልና የወሰደች የሰው ዘር ናት። ነቢዩ ኢሳይያስ እንዲህ ብሏል፣ በጽዮን ዘር ያለው ብፁዕ ነው። ከጽዮን ድንግል ማርያም ክርስቶስ የተወለደለት ሰው ብፁዕ ነው ማለቱ ነው። ከዛ ከማይጠፋው ከማይሞተው ዘር ሕያዋን እንወለድ ዘንድ ዳግሚት ሔዋን እመቤታችን መጣችልን። እናታችን ሔዋን ያመጣችውን መርገም እውነተኛይቱ የተባረከችው መሬት እመቤታችን ተገኘችና ክቡር መድኃኔዓለም መጥቶ በማህፀኗ እንዲያድር ሆነች። ቅዱስ ገብርኤል መጥቶ ተፈሥሒ ፍሥሕት ብሩክት እንቲ እማንስት ከሴቶች ተለይተሽ የተባረክሽ ነሽ የተረገምሽ ነሽ ተብላ ሔዋን የሰማችውን መርገም የተባረክሽ ነሽ የተባለችው እመቤታችን ነቅላ ጣለችላት። ስለዚህ ክብር ምስጋና ይድረሳትና እመቤታችን የሔዋን የሚጎዳ ማሰሪያዋ ባንቺ የተቆረጠባት እመቤት የቅድስት ድንግል ማርያም ሆይ ደስ ይበልሽ እንላታለን። ለምሳሌ ስንረገም የበቀለብን እሾህ ነበረ። ጌታችን ክብር ምስጋና ይግባውና ከንጽሕት ከእመቤታችን ከቅድስት ድንግል ማርያም ተወለደና ያንን እሾሃችንን በዕለተ ዓርብ የእሾህ አክሊል አድርጎ በራሱ ላይ ደፋው። ክብር ምስጋና ይግባውና ያንን የእሾህ አክሊል በራሱ ላይ ሲደፋ የእኛ የዘመናችን ሁሉ እሾህ ተነቀለልን። የሕይወታችን ራስ የእኛን እሾህ ነቅሎ በራሱ ላይ ደፋው። እየወጋ ወደ መቃብር ይጥለን የነበረውን እሾህ ይነቅል ዘንድ የበረከት ምድራችን እመቤታችን ነበረች፣ የሕይወት በረከት የሰጠችን። ስለዚህ እመቤታችን የበረከት ምድራችን ናት።
እንዲህም ብለን ለማመስገን በቅተናል። በጌታችን በኢየሱስ ክርስቶስ በሰማያዊ በረከት በመንፈስ ቅዱስ በመንፈሳዊ በረከት የባረከን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባቱ እግዚአብሔር ይመስገን ይላል ቅዱስ ጳውሎስ። ይህንን አባቶቻችን ቅዱሳን ሲተረጉሙ መንፈሳዊ በረከት አለ ከስጋዊ በረከት ሲለይ፣ የስጋዊ በረከት ለምሳሌ እስራኤላውያን ከግብጽ ሲወጡ ወርቅ ተበድረው ነው የወጡት። እግዚአብሔር እስራኤል ከግብጽ ሲወጡ 3 ነገር አድርጎላቸዋል። አንደኛ ባርነትን ሰረዘላቸው። ሁለተኛ ድሆች ነበሩና ከብረው እንዲወጡ አደረጋቸው። ሶስተኛ ከስደት ተመልሰው ርስት ተሰጥቷቸዋል። 3 ነበሩ ጥቅማቸው። ለዚህ ነው በረከት ስጋዊ በረከት መንፈሳዊ የሚባለው። እግዚአብሔር እስራኤልን ከግብጽ ሲወጡ ወርቅ ተበድረው ዘርፋቸው እንደወጡ ያደረገው ሎቱ ስብሐት ሌብነትን ስረቋቸውና ሂዱ ማለቱ አይደለም። እንደዚያ ያደረገው 200 ዓመት በባርነት ሲገዟቸው 1 ቀን ደመወዝ ከፍለዋቸው አያውቁም። ስለዚህ የድካማቸውን ዋጋ እየሰጣቸው ነበር። እግዚአብሔር ፍትሐዊ ነውና። ስለዚህ ከባርነት ሲወጡ የልፋታቸውን ዋጋ እንዲያገኙ አድርጓቸዋል። ስለዚህ ግብጽ ማለት ጨለማ ሲኦል ማለት ነው። ባርነት የተባለ የዲያብሎስ ባርነት ለእኛ ቀረልን ማለት ነው። እስራኤል ከግብጽ ሲወጡ ዘርፈዋቸው ነው የወጡት። 5500 ዘመን በሲኦል በዲያብሎስ ባርነት የነበረ የሰው ልጅም ከሲኦል ሲወጣ አጋንንት ዘርፈው ነው የወጡት። ይዘውብን ገፈውን የነበረውን ጸጋ ቀምተውን የነበረውን ርስት አስመለስን። ተዘግቶ የነበረውን የገነት ደጅ አስከፈትን። አጥተን የነበረውን የሕይወት ፍሬ በላ ነው። እርሱም ክቡር የክርስቶስ ክቡር ስጋው ክቡር ደሙ ነው። እስራኤል ከግብጽ ሲወጡ የለበሱት ጫማ ከእርስት እስከሚገቡ አላለቀባቸውም። ይህ ጫማ የተባለ ቅዱስ ወንጌል ነው። የሰላምን ወንጌል ተጫምታችሁ ቁሙ ብሎ ቅዱስ ጳውሎስ እንደተናገረ ወንጌልን ተጫምተን እንድንወጣ፣ በወርቅ ደሙ እንድንዋጅ፣ በክርስቶስ ስም እንድናጌጥ፣ ከሲኦል እንድንወጣ፣ ርስት መንግስተ ሰማያትን እንድንወርስ፣ በህብስተ መና ክቡር ደሙን ክቡር ስጋውን እንድንመገብ፣ ሰሐሩረ ገሃነብን እንድንሻገር ያደረገን በመንፈሳዊ በረከት የሸለመን በልጅነት ያከበረን ለርስቱ የዋጀን ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ነው። ለዚህ ሁሉ በረከታችን ምክንያት እመቤታችን ናት። ስለዚህ እመቤታችን የበረከት እናታችን የበረከት ምንጭ ናት። ጥምቀት በረከት ነው። ቁርባንም በረከት ነው። ትንሣኤም በረከት ነው። ይህ ሁሉ የተገኘው በእመቤታችን ነው። ሔዋን ለልጆቿ መርገም ስትሰጥ፣ ድንግል ማርያም ለእናቷ ሔዋንም ለሰው ልጆች በሙሉ በረከትን ሰጠችን። አንድ ባለቅኔ እንዲህ ብሏል። ጌታ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ መንግስተ ሰማያት አይገባም ብሎ ተናግሮ ነበር። ዳግመኛም ያልተወለደ አይገባም ብሎ ነበረ። ስለዚህ ዳግመኛ ያልተወለደ አይገባም እንዳለ ልክ እንደ ጥምቀቱ ሔዋንን ድንግል ማርያም መልሳ በበረከት ካልወለደቻት አትድንም ነበርና ድንግል ማርያም እናቷን ሔዋንን እንደገና በበረከት ወለደቻት። ስለዚህ አባቶቻችን አብርሃም፣ ይስሐቅ፣ ያዕቆብ አባቶቿ ሲሆኑ ድንግል ማርያም ግን ቅዱሳን አብርሃም፣ ይስሐቅ፣ ያዕቆብን መልሳ በበረከት ወለደቻቸው። እንዴት ብንል ቅዱስ አብርሃም እያለቀሰ የሞተለትን ሳያገኝ ነው የሞተው። ቅዱስ ያዕቆብን ቅዱስ ይስሐቅ እንዲህ ብሎ ባርኮት ነበር። የልጅ ሽታ እግዚአብሔር እንደባረከው እርሻ ሽታ ያለ ነው። ከሰማይ ጠል ከምድር ስፋት የልጅ ያዕቆብ በረከት ይሁን ብሎ መርቆት ባርኮት ነበረ። ይህ በረከት ይህ ምርቃን የታለ ስንል አባታችን ያዕቆብም ወደ ፈርዖን በወረደ ጊዜ አንተ ሽማግሌ እድሜ ስንት ነው ቢለው እድሜስ 120 ነበረ። እነሱም በለቅሶ ያለቁ ናቸው። እነዚህ እድሜዎችም ክፉ ሆኑብኝ፣ በእንባና በስደት ጨረስኳቸው አለ። ስለዚህ እንደዚህ ከሆነ የእግዚአብሔር ቃሉ አይታጠፍምና እግዚአብሔር ለያዕቆብ የገባለት በረከት ከየት ተገኘ ብንል የያዕቆብ ውበቱ የተባለችው እመቤታችን ቅድስት ድንግል ማርያም ናት። በእውነት ስለነበረን ቆይታ እግዚአብሔር ይክበር ይመስገን። የድንግል ማርያም ፍቅሯ፣ ረድኤቷ፣ በረከቷ፣ የልጇ ቸርነት
በሁላችን ላይ ይደርብን። ለሁላችሁም ቃለ ሕይወትን ያሰማልን፣ ጸጋውን ያብዛላችሁ። በሉ እግዚአብሔር ቢወድና ቢፈቅድ ነገ እንማማራለን። ለዛሬው ከዚህ ይብቃል። ለሁላችሁም መልካም ቆይታ ይሆንላችሁ። አሜን። በእውነት እግዚአብሔር ይክበር ይመስገን። አሜን ይሁን ይደረግልን። እሺ መልካም፣ ደህና ሁኑ። አሜን። እግዚአብሔር ይክበር ይመስገን። አሜን ይሁን ይደረግልን። እሺ ደህና ሁኑ። ውድ ክቡራን አድማጮቻችን እስካሁን ስትከታተሉት የነበረው በድንግል ማርያም ልጆች ማህበር ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ ወደ እናንተ የቀረበላችሁ እናታችን ማርያም ሆይ ክፍል 2 ነበር። በጥሞና ስላዳመጣችሁን በልዑል እግዚአብሔር ስም ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የድንግል ማርያም ልጆች እንደሰነበታችሁ። እንኳን ለድንግል ማርያም ልጆች ማህበር 11ኛ ዓመት የምስረታ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። አሜን። ይህ በድንግል ማርያም ልጆች ማህበር ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ የሚቀርብላችሁ መንፈሳዊ ጭውውት ነው። ርዕስ እናታችን ማርያም ሆይ ክፍል 3 ነው። አዘጋጅ ጥላሁን ገብረ ስላሴ፣ ተዋንያን ገነት ወለተ ኢየሱስ፣ ጥላሁን ገብረ ስላሴ፣ በላይ ሴት ወለተ ኢየሱስ፣ የዝና ወለተ ኢየሱስ ናቸው። ርዕስ እናታችን ማርያም ሆይ ክፍል 3 ነው። በጥሞና ትከታተሉን ዘንድ በትህትና እንጠይቃለን። በጣም ጥሩ። ካርዱም ሞላው። በቃ ወደ ማህበር እስከምገባ ልደውልላት እስኪ ለዛች እህቴ። የት አለ ስልኳ? ልደውልላት። ወይ ስልክ የደረሰ ማን ይሆን? ተመስገን እያሱ ነው። ላንሳለት እስኪ። ሀሎ ሀሎ፣ እያሱ ሰላም ይብዛ። እንዴት ነህ? ትናንት በዛው ወጥተህ ቀረህ። በደህናህ ነው? እግዚአብሔር ይመስገን እህቴ። አዎ በደህና ነው። ካርድ ዘግቶብኝ ነው። እንዴት ነሽ?
እግዚአብሔር አምላክ ይክበር ይመስገን ደህና ነኝ። እንዴት አለ? አይ ተመስገን ነው። ዛሬስ ያን አማን ነው ፒስ ነው ምናምን አነጋገር ትተሻል። አቤት እግዚአብሔር ይክበር ይመስገን ስትይ እኮ እውነት እንዴት ደስ ይላል። አይ የዛሬን ያርገውና ሀገራችን ኢትዮጵያ ካሏት ውበት አንዱ አሁን እንጃ እንጂ በፊት ገጠርም ከተማውም እንዴት አደራችሁ እንዴት ዋላችሁ ሲባል እግዚአብሔር ይመስገን ነበር የሚባለው። እግዚአብሔር አምላካችን በሀገራችን በማንኛውም ሰዓት ይመሰገን ነበር። አዎ በእውነት እንደዛ ነበር። በእውነት ሀገራችንን ወደ ቀደመ ክብሯ ይመልስልን እግዚአብሔር አምላክ። በትንሽ እስኪ ምከረኝ ካርዱ ሳይዘጋብህ። አሜን በእውነት እሺ መልካም። ይኸውልሽ እህቴ ትላንት እንዳልሁሽ ይህች ዓለም እንደሚታወቀው ኃላፊ ጠፊ ናት። ካላወቅንባት ጠፍታ ታጠፋናለች። ስለዚህ ማወቅ ያለብን ነገር በዚህ ዓለም ተመቸንም አልተመቸንም ብንሰቃይም ባንሰቃይም የፈለግነውን ያክልም ሀብታም ብንሆንም መሞታችን ግን አይቀርም። መከራ ቢደራረብ ተድላ ደስታ ቢደራረብም ሁሉንም በሞት እናጠዋለን። ከሞት በኋላ የሚመጣውን ዓለም ግን በቸርነቱ ይማረን እንጂ ሲኦል ብንገባ የሲኦልን መከራ በሞት አንገላገለውም። በዛ ዓለም ሞት የለም፣ ዘላለማዊ ነው። ንስሐ ገብተን ኃጢአታችንን ይቅር ተብለን ካልሄድን በምንም ከመከራ ልናመልጥ አንችል። ለምሳሌ ይህች ዓለም በተፈጠረች በስምንተኛው ሺህ ታልፋለች እንላለን፣ ታልፍም አለች። የዛኛው ዓለም ግን በስምንተኛው ሚኔል ወይም በአንደኛው ሺህ ሚኔል አያልፍም፣ ገደብ የለውም፣ ዘላለማዊ ነው። ስለዚህ ለዚች ለምታልፍ ዓለም ብለን የማያልፈውን ዓለም አንጣ። እንደ ቅዱሳን መጋደል ባንችል እንኳ ቢያንስ እንኳ ንስሐ እየገባን ሁልጊዜ ጥረት እናድርግ። መንፈሳዊ ተግባራትን ለመስራት እንጣር። ስለዚህ እህቴ ይህ ሚዲያ አንቺን ሳያጠፋሽ ቀድመሽ አንቺ አጥፊውና ነይና ወደ ድንግል ማርያም ልጆች ማህበር ትምህርትሽን ተማሪ አለሽ። አዎ በእውነት እግዚአብሔር አምላክ ይስጥልኝ። እሺ አጠፋዋለሁ። ወደ ማህበሩም አስገባኝ። እሺ እመጣለሁ። ካርዱም አይዝጋብህ። በቃ ወንድሜ አስገባኝ፣ በዛው እንገናኛለን። እሺ መልካም። እመብርሃን ትርዳሽ እህቴ። እሺ ቻው። አሜን ወንድም አለሜ። እሺ ደህና ሁን። በእውነት አመሰግናለሁ። ቃለ ሕይወት ያሰማልን። በእውነት እግዚአብሔር ይክበር ይመስገን። በቃ ከዚያ ግርግር ሚዲያ ልትወጣ ነው። አቤቱ ቸሩ መድኃኔዓለም ከዚህ ከሰይጣን ማጥመጃ ከሆነ ሚዲያ በቸርነት ተጠብቀን። ተመስገን። እስኪ ወደ ማህበሬ ልግባ። ሰላም ለእናንተ ይሁን የድንግል ማርያም ልጆች፣ እንዴት አላችሁ? አላችሁ? ትምህርታችንን እንጀምር። እግዚአብሔር ይክበር ይመስገን። የድንግል ማርያም ልጆች እንዴት አላችሁ? አለን በቸርነቱ። እሺ መልካም ወንድማችን። እግዚአብሔር ይክበር ይመስገን። የድንግል ማርያም ልጆች እንዴት አላችሁ? አለን በቸርነቱ። እሺ ሁላችንም ካለን ካቆምንበት ጀምሩና እንማማር። መብርሃን ትርዳ። አሜን። እሺ ያቆምንበትን ለማስታወስ ያክል ስለዚህ እንደዚህ ከሆነ የእግዚአብሔር ቃሉ አይታጠፍምና እግዚአብሔር ለያዕቆብ የገባለት በረከት ከየት ተገኘ ብንል የያዕቆብ ውበቱ በረከቱ የተባለችው እመቤታችን ቅድስት ድንግል ማርያም ናት ብለን ነበር ያቆምነው። መዝሙረኛው ዳዊት እንዲህ ይላል፣ የያዕቆብን ውበት የወደደ እግዚአብሔር ለርስቱ መረጠ። ሌላ ጊዜ ደግሞ እንደ ሌሎቹ አባቶች ሁሉ ስደተኛ ነኝ ብሏል። ቅዱስ ያሬድም እንዲህ ይላል፣ ስደተኞች የነበርነውን ለዛውም የነፍስ ስደተኞች የነበርነውን ለርስት ያስመረጠችን አንዲት የያዕቆብ ውበቱ አለች ይላል። ያቺ የያዕቆብ ውበቱ ማናት ስንለው ቅዱስ ያሬድን የያዕቆብ ውበቱማ ክርስቶስ ከድንግል ማርያም የነሳት ስጋ ናት ይለናል። ስለዚህ እመቤታችን ለርስት የተመረጥንባት የቃል ኪዳኗ ምድር ናት። እግዚአብሔር አምላክ ለቅዱሳን አብርሃም፣ ይስሐቅ፣ ያዕቆብ ምድረ ርስትን ከነዓንን እሰጣችኋለሁ ብሎ ቃል የገባላቸው በእስራኤል ምድር የምትገኘው ምድራዊቷ ከነዓን አይደለችም። ያቺ ከነዓንማ ከፍ ሲል ሎቱ ስብሐት ክርስቶስን ሰቅላ ወዳጆቹን በድንጋይ ተወግረው ያለቁባት አሁንም አሕዛብ ወርሰዋት ያለች ናት። ታዲያ እግዚአብሔር ለአባቶቻችን የማለላቸው ትውልዱን ያስመረጠችው አብርሃም የተባረከባት ከነዓን ማናት ስንል ንጽሕት ዘር እመቤታችን ቅድስት ድንግል ማርያም ናት።
እርሷን ከመርገም ለይቶ ንጹሕ ዘር አትርፎ የሰውን ልጅ ያዳነባት ቅድስት ድንግል ማርያም ናት። እመቤታችን የቅዱሳን አባቶቻችን የእነ አብርሃም፣ ይስሐቅ፣ ያዕቆብ፣ የእነ ቅዱስ ሙሴ፣ የእነ ቅዱስ ዳዊት ልጃቸው ናት። ነገር ግን እሷም ልጃቸውም እናታቸውም ናት። እንዴት? በሀገራችን በችግርና በረሃብ ጊዜ ልጅ ወጥቶ ወርዶ ለእናት አባቱ ምግብ አምጥቶ ከረሃብ ከችግር ሲታደጋቸው የወለዱት ይወልዳን ይላሉ። ስለዚህ እመቤታችንም የወለዷትን አባቶቻችንን ከነፍስ ስደት ከነፍስ ረሃብ አድናቸዋለችና እናታቸው ትባላለች። አረ እንኳን ስለ ቅዱሳን አባቶቻችን ቀርቶ ዘመናትን አስረጅቶ የሚኖረው የዘመናት ባለቤት የቀዳማዊ ቃል የእግዚአብሔርም እናቱ ናት። ለእኛ ለፍጡራን እናት ብትሆነን ብርቅና ድንቅ አይደለም። የቀዳማዊ ቃል የፈጣሪ እናቱ ሆና ተገኝታለችና፣ ስለዚህ እመቤታችን የበረከት ምንጫችን ናትኝ። ማህሌተ ጽጌ ላይ እንዲህ የሚል ቃል አለ። ሰላም ለዝክረ ስምኪ ለመክር ጣዕሙ ለወልደኪ አምሳለ ደሙ። ለስምሽ ምስጋና ይገባል መሰረተ ሕይወት ማርያም። መጀመሪያ ድህነት ሲጀመር መሰረት የሆንሽው መርገም በሔዋን ሲጀመር ድህነት በአንቺ የተጀመረብሽ የድህነት መካከለኛ የሆንሽው መሬት አንቺ ነሽ ይላል። አባትሽ ቅዱስ ዳዊት እግዚአብሔር ከዓለም አስቀድሞ ነበረ፣ በምድር መካከል መድኃኒትን አደረገ ይላል። ቅዱስ ያሬድ እንዲህ ይላል፣ ዳዊት የመሬት መካከል የሚለው የቅድስት ድንግል ማርያምን ማኅፀን ነው፣ በእርሷ መካከል ድህነት ተደርጓልና። ስለዚህ እመቤታችን የመፈጠራችን የድህነታችንም ምክንያት ናት። እውነት ነው። ምክንያተ ፍጥረት ምክንያተ ድህነት ናት። ስለዚህ ሹመትም አይኖረን፣ እውቀትም አይኖረን፣ ጤናም ባይኖረን፣ ሀብትም ባይኖረን እመቤታችን ቅድስት ድንግል ማርያም ስላለችን ግን ደስ ሊለን ይገባን፣ ደስም ይለናል። እውነት ነው። ጤና የለንም እንዳንል የመድኃኔ ዓለም እናት ናት። ሕይወት የለንም ብንል የሕይወት እናት ናት። ምግብ መጠጥ የለን እንዳንል ክቡር ስጋውን ቅዱስ ደሙን ስንበላ ስንጠጣ የዘላለም ሕይወት የምናገኝባት የክርስቶስ እናት እሷ ናትና፣ እሷን ይዘን ምን እናጣለን? ምንም አናጣም። ክብር ምስጋና ይድረሳት በእውነቱ። አሜን። በእውነት እውነት ነው። ቅዱስ ቄርሎስ እንዲህ ብሏል፣ ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃን፣ ድንግል ማርያም ወላዲተ አምላክ ናት ብሎ ማመን ለሁሉም ነገር ይበቃን ይላል። እመቤታችን ቅድስት ድንግል ማርያም የደስታ እናታችንም ናት። እውነት ነው። ሰው ከበደለ በኋላ የተባለው እርጉም ነው፣ እርጉም ነበረ። ቡሩክት የሆነች እመቤታችን መጣችና ቡሩክ መድኃኔዓለምን ወለደችልን። ከዛም እርግማን ጠፋልን። እርጉም ከተባለ በኋላ የሰው ልጅ ሀዘንተኛ ነው የሆነው የሰው ልጅ። እናታችን ሔዋን የተባለችው በጭንቅ በመከራ ውለጂ ተብላ ሀዘንን በጆሮዋ ሰማች። አዳምም ሔዋንን እንዲወዳት አድርጓል፣ ካልወደዳት አብሯት አይኖርምና። እሷን በጭንቅ ከወለደች በኋላ ምጧን እንድትረሳ አድርጓል። ያን ምጧን እያስታወሰች ሌላ አልወልድም እንዳትል አድርጓል። ምክንያቱም ካልወለደች የሰው ልጅ ካልተራባ ቅዱሳን ነቢያት ቅዱሳን አበው አይወለዱም። ከፍ ሲል ደግሞ ላቲ ስብሐት እመቤታችን አትወለድም ነበርና፣ ስለዚህ አዳም እሷን እንዲወድ አብሯት እንዲኖር እሷን በጭንቅ ከወለደች በኋላ ምጧን እንዳታስብ አድርጎ የሰው ልጅ እንዲራቡ አድርጓል። እናታችን ሔዋንን ይችን በለስ እንዳደማሻት አንቺን በየወሩ ሲላት በ7 ቀን አለች። በይ እንደ ቃልሽ ይሁን ብሎ ዓመት እስከ ዓመት ይሰቃዩ የነበሩ እናቶቻችን እግዚአብሔር በቸርነቱ በ7 ቀን አደረገው። ይህ መርገም ስለነበር በዚህ መርገም ሲሰቃዩ ወጥታችሁ ወርዳችሁ ብሉ ተብለን መጨረሻ ደግሞ በዘላለም መከራ ከአጋንንት ጋር እንድንኖር ተፈረደብን። ይህ ሀዘን ተጭኗቸው አባቶቻችን እያለቀሱ ይኖሩ ነበር። ይህ ሀዘናችን ይህ መርገማችን መቼ ተሻረልን ብንል ተፈስሒ ፍስሕት ኦ ምልዕተ ጸጋ ደስተኛይቱ ሆይ ደስ ይበልሽ ስትባል እመቤታችን ሔዋን እናታችን ተክዘሽ በሐዘን ውለጅ የተባለውን በሰማችበት ጆሮ በእመቤታችን እናታችን ደግሞ ደስ ይበልሽ የሚለውን ብስራት ተሰማልን። ይህ ደስታ ነው ዛሬም ለእኛ ተርፎን እልል የምንለው የምናስቀድሰው የምንቆርበው ለዘላለም ደስተኞች የሆነ
ጌታችን ክብር ይግባውና ደስታችሁን የሚወስድባችሁ የለም ብሎናል። ቀድመን ያጣነው ደስታ ነበር፣ የልብ ደስታ። ሐዘን በደስታ ተክቶ ሐዘን ወርሶን እንኖር ነበር እና ያውም የማያቋርጥ ሐዘን። ስለዚህ ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ፍስሕት ከምትሆን ከቅድስት ድንግል ማርያም በመወለዱ ምክንያት ሐዘናችን የተነቀለው እመቤታችን ጌታችንን በመውለዷ ነው። በእናታችን ሔዋን ጆሮ ሐዘንን ሰምተን ነበር። ክብር ይግባትና በእመቤታችን ጆሮዎች ደስታን ሰማንበት። ስለዚህ እመቤታችን የደስታ እናታችን ምንጫችን ናት። መዝሙረኛው ዳዊት የወንዝ ፈሳሽ የእግዚአብሔርን ከተማ ደስ ያሰኛል አለ። የወንዝ ፈሳሽ ቅዱስ ገብርኤል ነው። የእግዚአብሔር ከተማ ቅድስት ድንግል ማርያም ናት። የቅዱስ ገብርኤል ብስራት እመቤታችንን ደስ አሰኝቷታልና ደስተኛይቱ ሆይ ደስ ይበልሽ ነው ያላት። ደስተኛይቱ ሆይ ያላት ሐዘንተኝነት የእርግማን ምልክት ነበር። ደስተኛነት የበረከት ምልክት ነው። ስለዚህ ድንግል ማርያም የእናቷ የሔዋን የመርገም ሐዘን የበደል ፍሬ የለባትምና ደስተኛይቱ ሆይ ደስ ይበልሽ፣ ቀድሞም እርግማን የሌለብሽ ደስተኛ ነሽ፣ ከመላእክት ጋር ደስ ያለሽ፣ አሁንም ደግሞ ደስ ይበልሽ ማለቱ ነበር። እጽፍ ድርብ ደስታ ያላት ድንግል ማርያም አማኑኤልን ወለደችው ይላል ቅዱስ ኤፍሬም። ይኸውም ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ከዛም ላይ ወንድ ልጅ ትወልዳላችሁ ሲባሉ ደስ ይላቸዋል። ድንግል ማርያም ግን አምላክን ትወልጃለች ነውና የተባለችው እጽፍ ድርብ ደስታ ያላት ይላታል ቅዱስ ኤፍሬም። መዝሙረኛው ዳዊት የእመቤታችንን ደስታ ባህር አላለውም። ለምን? ባህር ከአንድ ቦታ ነውና የሚቆመው አይፈስም፣ አይሄድም። ነገር ግን የወንዝ ፈሳሽ አለው። ለምን? የወንዝ ፈሳሽ ይፈሳል፣ ይሄዳል፣ ከአንድ ቦታ አይቆምም። የእመቤታችን ደስታም የሁላችንም ነውና ከእሷ ብቻ የቀረ አይደለም። ደስታዋ ለሰው ልጆች ሁሉ ደርሶናልና ለዚህ ነው የወንዝ ፈሳሽ አለው። ይህም እንዲታወቅ ቅዱሳን ሐዋርያት ሲደበደቡ፣ ሲሰቃዩ፣ ታስረው ሲገረፉ ቆዩና ከእስር ቤት ሲወጡ ግን እያለቀሱ ወጡ አይልም። ሲገረፉ ቆይተው ሲወጡ ደስ እያላቸው ወጡ ይላል። ለምን? ከደስታችን ምንጭ ከእመቤታችን የተገኘውን እውነተኛውን ደስታ ክርስቶስን ለብሰዋንና። ለዚህ የተገረፈ ሰው ያለቅስ ነበር፣ እነሱ ግን ደስ እያላቸው ነው የወጡት። እናታችን ሔዋን የጠላትን ቃል ሰምታ ሐዘን መርገም አምጥታብን ነበር። እመቤታችን ግን የመልአኩን የቅዱስ ገብርኤልን ቃል ሰምታ ደስታን በረከትን አመጣችልን። ስለዚህ ክብር ምስጋና ይግባትና እመቤታችን የደስታ የበረከታችን እናታችን ናት። ካህናት በቅዳሴ ጊዜ እንዲህ ይላሉ። ከሐዘን የምታረጋጊን ከእርጅና የምታድሽን 5500 ዘመን አርጅቶ የነበረውን ሰውነታችንን ትንሣኤ ክርስቶስን ወልደሽ ያደስሽልን በማኅፀንሽም ቀዳማዊ ቃል በዘመናት የሸመገለ የተባለ አምላክ ተወስኗልና ያዘኑትን የምታረጋጊያቸው ድንግል ማርያም ሆይ አዝነን ተጨንቀን ተቸግረን ዕጣኑን ጸሎቱን ስናቀርብ በቁርባን ጊዜ እንድታጽናኝን ወደ እኛ ነይ ቶሎ ይሏታል። በእውነት ያዘኑት መጽናኛቸው ድንግል ማርያም ሀገራችንን ከሐዘን ታጽናናልን። ዓለምን ለድንግል ማርያም እግዚአብሔር ኪዳን አድርጎ የሰጣት አርብ ነው። ኢትዮጵያን ግን የሰጣት ገና በ2 ዓመቱ ነው። ስለዚህ ሀገራችን ለእመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች የአስራት ሀገሯ ናት። ሐዘኗን ትሻርልን። አሜን። በእውነት እመቤታችን ልጇን የመጸወተውን የዘከረውን በስሜ የተራበ ያበላውን በስሜ የተጠማ ያጠጣውን አለችና በስሜ ያረጋጋውን ማርልኝ አለችው። በስሜ ያረጋጋውን ማለት አይዞህ ድንግል ማርያምን ያክል እናት አለችህ አትዘን ብሎ ያጽናናውን ማለት ነው። እውነት ነው። እሷ አለችልህ ከማለት በላይ ምን ማጽናናት አለ? ምንም የለም። በእውነት ስለነበረን ቆይታ እግዚአብሔር ይክበር ይመስገን። የድንግል ማርያም ፍቅሯ፣ በረከቷ፣ የልጇ ቸርነት በሁላችን ላይ ይደርብን። ለሁላችሁም ቃለ ሕይወት ያሰማል፣ ጸጋውን ብዝት ያድርግላችሁ። በሉ እግዚአብሔር ቢወድና ቢፈቅድ ነገ እንማማራለን። ለዛሬው ከዚህ ይበቃል። ለሁላችሁም መልካም ቆይታ ይሁንላችሁ። በሉ ደህና ሁኑ። አሜን። በእውነት እግዚአብሔር ይክበር ይመስገን። አሜን ይሁን ይደረግልን። እሺ ደህና ሁኑ።
አሜን። በእውነት እግዚአብሔር ይክበር ይመስገን። እሺ፣ መልካም ደህና ሁኑ። ውድ ክቡራን አድማጮቻችን እስካሁን ስትከታተሉት የነበረው በድንግል ማርያም ልጆች ማህበር ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ ወደ እናንተ የቀረበላችሁ እናታችን ማርያም ሆይ ክፍል 3 ነበር። በጥሞና ስላዳመጣችሁን በልዑል እግዚአብሔር ስም ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የድንግል ማርያም ልጆች እንደሰነበታችሁ። እንኳን ለድንግል ማርያም ልጆች ማህበር 11ኛ ዓመት የምስረታ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። አሜን። ይህ በድንግል ማርያም ልጆች ማህበር ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ የሚቀርብላችሁ መንፈሳዊ ጭውውት ነው። ርዕስ እናታችን ማርያም ሆይ ክፍል 4 ነው። አዘጋጅ ጥላሁን ገብረ ስላሴ፣ ተዋናያን የዝና ወለተ ኢየሱስ፣ በላይ ሴት ወለተ ኢየሱስ፣ ጥላሁን ገብረ ስላሴ፣ ገነት ወለተ ኢየሱስ ናቸው። ርዕስ እናታችን ማርያም ሆይ ክፍል 4 ነው። በጥሞና ተከታተሉን ዘንድ በትህትና እንጠይቃለን። ተመስገን ቸሩ መድኃኔዓለም ክብሩና ምስጋና ላንተ ይሁን። ከዛ ትውልዱን ከመረዘ መርዝ ከሆነ ሚዲያ ያወጣሽ እግዚአብሔር ይክበር ይመስገን። እስኪ ሪከርድ አድርግላት። ሰላም እግዚአብሔር ይብዛልሽ እህቴ፣ እንዴት ነሽ? በይ በማህበሩ ገብተሻን አይተሽዋን አይደል? በይ ትምህርቱን የሚላከውን በደንብ አዳምጪ። ጥያቄም ስንጠያየቅ ተሳተፊ። የሚጠፋሽን ግራ የሚያጋባሽን ጠይቅን። እህቶቻችንም አሉ፣ አይዞሽ በርሽ። ወደዛ ጥፊ ከሆነ ሚዲያ እንዳትመለሽን አደራሽን እህቴ። እግዚአብሔር ይመስገን ወንድሜ፣ እንዴት ነህ? አዎ አይቼዋለሁ። እሺ አዳምጣለሁኝ። እሺ አልመለስም። እመብርሃን ትርዳኝ። ላንተም እግዚአብሔር አምላክ ይስጥልኝ። እግዚአብሔር ይክበር ይመስገን እህቴ፣ አለሁ በቸርነቱ አሜን። እመብርሃን ሁላችንን ትርዳን እህቴ። አሁን ወደ ማህበሩ ግቢ። መወያ ሰዓታችን ስለደረሰ እንድታዳምጭ። እሺ ወንድሜ አዳምጣለሁኝ። እሺ እናንተን ቶሎ እስኪ ለድንግል ልጆች ሪከርድ አድርግላቸው ትምህርታችንን እንድንጀምር። ሰላም እግዚአብሔር ይብዛላችሁ የድንግል ማርያም ልጆች፣ እንዴት አላችሁ? አላችሁ ይሆን? ትምህርታችንን እንጀምር።
እግዚአብሔር ይመስገን። የድንግል ማርያም ልጆች እንዴት አላችሁ? አለን በቸርነቱ። እሺ መልካም ከመጣንማ እንጀምር። እግዚአብሔር ይመስገን። የድንግል ማርያም ልጆች እንዴት አላችሁ? አለን በቸርነቱ። እሺ መብርሃን ትርዳን። ጀምሩና እንማማር። አሜን አሜን እህታችን። እሺ ያቆምነው እመቤታችን ልጇን የመጸወተውን ያዘከረውን በስሜ የተራበ ያበላውን በስሜ የተጠማ ያጠጣውን ማርልኝ አለችና በስሜ ከሐዘን ያረጋጋውን ማረልኝ አለችው። በስሜ ያረጋጋውን ማለት አይዞህ ድንግል ማርያምን ያክል እናት እያለችህ አትዘን ብሎ ያጽናናውን ማለት ነው ብለን ነበር ያቆምነው። እውነት ነው። ድንግል ማርያም አለችላችሁ ከማለት በላይ ምን ማጽናናት አለ? ልብስ አጣን ብለን አናዝን፣ ክርስቶስን አልብሳናለች። ይርበናን ብለን አናዝን፣ ልጇን አብልታናለች። ስደተኞችን ብለን አናዝን፣ ርስትን ከፍታልናለች። ተረገምን ብለን አናዝን፣ በረከትን ወላ ሰጥታናለች። እንሞታለን ብለን አንፈራ፣ ትንሣኤን ወልዳልናለች። ግድያንም እንዳንፈራ ሕይወትን ወልዳልናለች። እውነት ነው። ሕመምን አንፈራ፣ መድኃኒተ ዓለም የሆነ ቸሩ መድኃኔ ዓለምን ወልዳልናለችና አባታችን አባ ጊዮርጊስ ድንግል ማርያም አለ፣ እኔ የምተማመነው በውቅያኖስና በጠፍር መካከል ካለው አድማስ ድንጋይ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ ይላል። ለምን ትይኝ እንደው ይላል። ካንቺ የተወለደው ለዳንኤል አናብስትን ያሰገደለት፣ ለሰለስቱ ደቂቅ እሳትን ያጠፋ፣ ለዳዊት ጥላትን ያጠፋ፣ ለእስራኤል ባህርን የከፈለ ነውና ምኑን እፈራለሁ? አውሬን እንዳልፈራ የአናብስት ጌታ፣ እሳቱን እንዳልፈራ የእሳቱ ጌታ፣ ባህርን አልፈራ የባህሩ ጌታ ከአንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ይላል። እውነት ነው። በእውነት ክብር ምስጋና ይድረሳት ለእመቤታችን። እንዲህም ብሏን አባታችን፣ ሰማይ ወፍጮ ብትሆን ምድር መጅ ብትሆን መካከል ላይ አድርገው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢዘንብ መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ይላል። እውነት ነው። ክብር ምስጋና ይግባትና እመቤታችን እሷ እያለችልን ምንም አያስፈራም። እንኳንስ የ20 የ30 ዓመት ሀዘን ቀርቶ የ5500 ሀዘናችንን ደስታን ወልዳ ሽራልናለችን ነው። እናትነቷን፣ መጠጊያነቷን፣ አማላጅነቷን እንመካበታለን። አባታችን አባ ጊዮርጊስ እንዲህም ብሏል። እናታችን ሔዋን ሆይ እንኳንም በለስን ቆረጥሽ፣ አዳም አባታችን ሆይ እንኳንም በለስን በላችሁ። እናንተ በለስን ባትበሉ ድንግል ማርያምን የት እናገኛት ነበር? እሷ ካልተወለደች ደግሞ ክርስቶስን የት እናየው ነበር? እንኳንም በላችሁ ይላቸዋል። እውነት ነው። በእውነት እንዲህም ብሏል። ፍቅርሽ እንደ ወይንና እንደ ውሃ በልቤ ተቀላቅሏል። ውሃን ከወይን ከቀላቀሉት በኋላ ይህ ወይን ነው፣ ይህ ውሃ ነው ብሎ መለያየት አይቻልም። እኔንም ከድንግል ማርያም መለየት አይቻልም። እንዴት አድርጌ ላመስግንሽ? ጸጉሬ ሁሉ አፍ አውጥቶ ቢዘምርልሽም አይበቃሽም። ስለዚህ ዝም ብዬ ብሩክት ብሩክት እልሻለሁ ይላል። በእውነት ግሩም ነው። እመቤታችን ድንግል ማርያም የሃይማኖት እናታችን ናት። አባታችን አዳምና እናታችን ሔዋን የጎደላቸው ሃይማኖት ነበር። እግዚአብሔር ይህን በለስ ከበላችሁ ትሞታላችሁ ያለውን ማመን ነበረባቸው። ነገር ግን በጥርጣሬ ማለት ተጠራጥረው ተሳስተው ወድቀዋል። እመቤታችን ደግሞ ተደርጎ የማይታወቀውን ነገር አመነች። አንደኛ እግዚአብሔር ሰው ይሆናል ብሎ ማመን በጣም ከባድ ነበር። እንኳንስ ገና ሰው ሳይሆን ሰው ከሆነ በኋላ እንኳን ሰው ማመን አቅቶታል። እንዴት አምላክ ሰው ይሆናል የሚሉት ብዙዎች ናቸው። እውነት ነው። ሰዎች ከሆነ በኋላ ማመን ያቃታቸውን ድንግል ማርያም ግን ሳይሆን አምናለች። እሺ በጎ ብላ ተቀበላለች። እኛ ስንት ትምህርት እንደ ውሃ እየፈሰሰልን እየተማርን አይገባንም፣ እምነትም የለንም። እሷ ግን ያለምንም ማስረጃ እግዚአብሔር የሚሰራው ነገር የለም መሆን ይችላል ብላ ያለምንም ጥርጣሬ አምና ተቀብላለች። ሁለተኛ ደግሞ ድንግል በድንግልና ተወልዳለች ብሎ ማመን ከባድ ነው። ምክንያቱም ተደርጎ አያውቅምና፣ ከዚያ በፊት ከእሷ በኋላም አልተደረገም። ነገር ግን ያለምንም ጥርጣሬ አምና ተቀብላለች። ስለዚህ እመቤታችን የመጀመሪያይቱ አማኝ የሃይማኖት እናታችን ናት። እውነት ነው። ሶስተኛ እመቤታችን የቃል ኪዳን እናታችን ናት። እግዚአብሔር ለአባታችን አዳም
ከሴት የልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ኪዳንን ሰጥቶት ነበር። ስለዚህ ቅዱስ ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴት ተወለደ ብሎ ተናግሯል። ከሴት ተወለደ ማለቱ ለሌሎች አባቶች ሲሆን እገሌ ተወለደ ይላል እንጂ መጽሐፍ ቅዱስ ከሴት ተወለዱ አይልም። ጌታችንን ግን ከሴት ተወለደ ያለው ያለ ወንድ ዘር እንደምትወልደው እንደወለደችው ለማጠየቅ ነው። በዛውም ላይ ደግሞ የተቀጠረችው የቃል ኪዳን ሴት እሷ እንደሆነች ለማጠየቅ ነው። ስለዚህ ቃል ኪዳን የተፈጸመባት ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ ሙሴ፣ ኪዳነ ዳዊት፣ ኪዳነ ነቢያት፣ ኪዳነ መልከ ጸዲቅ፣ ኪዳነ እግዚአብሔር የተፈጸመባት እመቤታችን ናትና ስለዚህም ኪዳነ ምሕረት ትባላለች። ኪዳነ ምሕረት የተባለችው እግዚአብሔር አዳምን የማረው ቃል ኪዳኑን ፈጽሞ ነውና ይህ ቃል ኪዳን ደግሞ የተፈጸመው በእመቤታችን ነውና ኪዳነ ምሕረት ትባላለች። የፈጣሪ አባት እግዚአብሔር አብን አባታችን ሆይ እንለዋለን። የፈጣሪ እናቱንም እናታችን ድንግል ማርያም ሆይ እያልን እንጠራታለን። እመቤታችን ድንግል ማርያም የፍቅርም እናታችን ናት። እግዚአብሔር ክብር ምስጋና ይግባውና እኛን ወዶ ሙቶልናል። ፍቅሩን በሞት ገለጠልንና ማረጋገጫ ደግሞ እነኋት እናታችሁ ብሎ እናቱን ሰጠን። እንደሚወደን ቃሉን የገለጸባት የነጻነት ደብዳቤያችን ድንግል ማርያም ናት። የአምላክ ፍቅር የተነበበባት ማህተም ሆነች፣ በደም ማህተም የታተመች ናት። አባ ጊዮርጊስ እንዲህም ይላል፣ እኔ ከዛሬ ጀምሬ የድንግል ማርያም ባሪያ ነኝ ብዬ የፍቅር ውል ጽፌአለሁ ይላል። ይችንም የሚሰርዛት የለም። ምክንያቱም አንደኛ በወረቀት አልጻፍኩትም፣ ሁለተኛ በቀለም አልጻፍኩትም፣ የጻፍኩት በልቤ ነው። ቀለሙም የልጅሽ ደም ነው ይላል። ልጇ መውደዱን እናቱን ሰጥቶ ገልጾልናል። እኛም መውደዳችንን ከእናቱ ስር ከእናቱ እቅፍ በመገኘት እንገልጻለን። ስለዚህ የእግዚአብሔርና የሰው የፍቅር ማህተም እመቤታችን ቅድስት ድንግል ማርያም ናት። አብን የሚወድ ወልድን እንደሚወድ በዚህ ይታወቃል። ድንግል ማርያም የሚወድ ወልድን እንደሚወድ በዚህ ይታወቃል። በዚህም ያጸናት አብን የሚወድ ይታወቃል። በዚህም ያነጻት የቀደሳት መንፈስ ቅዱስን እንደወደደ ይታወቃል። ድንግል ማርያምን የሚወድ ቅድስት ሥላሴን ይወዳል ማለት ነው። እውነት ነው። ድንግል ማርያም የአደራ እናታችንም ናት። ለምሳሌ አባት ሲሞት ለባለቤቱ ወይም ለእናቱ ወይም ለትልቅ ልጁ ካሉ ልጆቹን አደራ ይሰጣል። እኒህ ከሌሉም ለጎረቤት አደራ ይሰጣል ልጆቹን። አንተ አቡነ አንተ እምነ የተባለ ጌታችን አባታችን እናታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ሲሞት ለእናቱ አደራ ሰጥቶ ነው የሞተው። አንድ ሰው ወደ መንገድ ሲሄድ ልጁን ከገሌ ጋር ሁን በዚህ ቀን እመጣለሁ ብሎ ልጁን ከጎረቤት አስጠግቶት እንደሚሄድ ጌታችንን በምጽአት መጥቶ እስከሚወስደን ድረስ ከእናቱ አስጠግቶናል። ቅዱስ ያሬድ ድንግል ማርያም ማናት ትለኝ እንደሆነ የሰማይም የምድርም ጥግ ናት፣ በሰማይም በምድርም መጠጊያ ናት ይላል። በምድር ከመከራ ትጠብቀናለች፣ ስንሞትም አጋንንትን ታርቅልናለች። በሰማይም ደግሞ ወደ ሲኦል ከመውረድ ትጠብቀናለች። ስለዚህ ድንግል ማርያም የሰማይም የምድርም ጥግ ናት። ስለሆነችም ለዚህ ነው መዝሙረኛው ዳዊት እምነ ጽዮን ይበል ሰብእ፣ ሰው ሁሉ እናታቸውን ጽዮን ይላል ያለው። ስለዚህ አባት ከጎረቤት ልጁን እስክመጣ ከዚህ ጠብቀኝ ብሎት ሂዶ ሲመለስ ልጁን ካስቀመጠው ቦታ እንደሚያገኘው እኛም ጌታችን ከእናቱ ከድንግል ማርያም እስኪመጣ አስጠግቶናልና ከእሱ አቅፍ ልንገኝ ይገባል። ተመልሶ ሲመጣ ካስቀመጠን እንዲያገኘን ማለት ነው። እውነት ነው። እመቤታችን ድንግል ማርያም የነጻነት ደብዳቤያችንም የነጻነት እናታችንም ናት። ዕዳ እንደሚታወቀው በደብዳቤ ነው። እገሌ ይህንን ያክል ገንዘብ ዕዳ አለበት ምስክር ነገሌ ነገሌ ተብሎ በደብዳቤ ይጻፋል። እኛም የሰው ልጆች ዲያብሎስ 2 ደብዳቤን ጽፎብን ነበር። አንዱ በዮርዳኖስ አንዱ ደግሞ በሲኦል ጥሎት ነበር። በዮርዳኖስ ያለውን ክብር ግባውና ጌታችን ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አቅብጦ አጥፍቶልናል። በሲኦል ያለውን ደግሞ በዕለተ ዓርብ በአጸደ ነፍስ ገብቶ ደምስሶ አጥፍቶልናል። ወደምሰሰ መጽሐፈ ዕዳ የዕዳ መጽሐፋችንን ደመሰሰልን እንዳለ ቅዱስ ጳውሎስ። ወሰጠጠ መጽሐፈ ዕጣሆሙ
የአዳምና የሔዋንን የዕዳ ደብዳቤያቸው እንደመሰሰላቸው ቀደደላቸው እንዳለ ቅዱስ ኤፍሬም ዕዳችን በመስቀሉ ደም ተሰረዘልን። ዕዳችንን ክብር ይግባውና ክርስቶስ ከፈለልን። ዕዳችን እንደተሰረዘ እንደተከፈለ ማስረጃ ደግሞ አካላዊ ቃል በማህፀኑ የተቀረጸባት እናቱን ደረሰኝ ምስክር አድርጎ ሰጥቶናል። መርገማችን ለማብቃቱ ከአምላካችን የተቀበልናት የነጻነት ደብዳቤ የነጻነት ወረቀታችን ክብር ይግባትና እመቤታችን ድንግል ማርያም ናት። ዕዳችንን የከፈልነው ሰው ቢመጣ ተመልሶ ስንከፍል የተሰጠንን ደብዳቤ እንደምናሳየው ዲያብሎስም ሲመጣ ተመልሶ በመርገም እንዳይዘን የነጻነት ደብዳቤያችንን እመቤታችን ቅድስት ድንግል ማርያምን እያሳየን እንመልሰዋለን። ለዚህም ነው የአደራ እናታችን የሁሉ ነገር እናታችን ስለሆነች ነው ጌታችን ካረገ በኋላ ከመቃብሩ እየሄደች ዋጋ የከፈለበትን ፍጥረትን የሰው ልጅ ማርልኝ እያለች ስታለቅስ የነበረው። ድህነትን የምትሹ ምዕመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ። በእንተ ማርያም መሐረነ በሉ። አሜን። ስለ እናቱ ድንግል ማርያም ብሎ የሰው ልጆችን በሙሉ ይማረን። አሜን። በእውነት ይሁን ይደረግልን። ያስተማረን የመከረን አምላከ ቅዱሳን እግዚአብሔር ይክበር ይመስገን። ለድንግል እናቱም ክብር ምስጋና ይድረሳት። ለሁላችሁም ቃለ ሕይወትን ያሰማልን፣ ጸጋውን ያብዛላችሁ። በእውነት አሜን። በእውነት እግዚአብሔር ይክበር ይመስገን። አሜን። ይሁን ይደረግልን። የእመቤታችን የድንግል ማርያም ፍቅሯ፣ በረከቷ፣ ረድኤቷ፣ አማላጅነቷ፣ የልጇ ቸርነት ከመራራ ገሃነመ እሳት ከመከራ ሥጋ ከመከራ ነፍስ ይሰውረን። የሰማነውን በልቦናችን ይጻፍልን። ያስተማረን የመከረን አምላከ ቅዱሳን እግዚአብሔር ይክበር ይመስገን። ለሁላችሁም ቃለ ሕይወት ያሰማልን። በሉ ደህና ሁኑ። አሜን። ይሁን ይደረግልን። እሺ ደህና ሁኑ። ስለነበረን ቆይታ እግዚአብሔር ይክበር ይመስገን። አሜን። በእውነት እግዚአብሔር ይክበር ይመስገን። እሺ መልካም ደህና ሁኑ። ውድ አድማጮቻችን እስካሁን ስትከታተሉት የነበረው በድንግል ማርያም ልጆች ማህበር ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ ወደ እናንተ የቀረበላችሁ እናታችን ማርያም ሆይ ክፍል 4 ነበር። በጥሞና ስላዳመጣችሁን በልዑል እግዚአብሔር ስም ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።